የሆነች ልጅ የፖስተችውን ነገር አይታችኋላ? የሆነች ቲክቶከር እኔም እንደዚህ በኮሚሽን እንድሰራ ተጠይቄ ነበር ምናምን ነገር አለችና መቼም ምትዋሽ አይመስለኝም። እግዚአብሔር በሚያውቀው እንደዚህ ወጣ አትዋሽም። እኔ አይመስለኝም ምትዋሽ አይመስለኝም። ግን ብቻ በጣም ነው የሚዳበረው። ኦኬ ስሰሙት ይደብራል። በጣም ነው የሚያስጠላው። እውነት አይኖ ኑሮ ተወዷል። ኢትዮጵያ ውስጥ ስራ የለም። ገንዘብ ያስፈልጋል። ገንዘብ የምታገኙበት መንገድ በጣም ጠባብ ነው። በጣም የሚያስጠላ ሁኔታ ነው ያለው ወጣቱ በተለይ በዚህ ሰዓት። ግን እንደዚህ እናክል ግን እኔ እንጃ ርቀት መሄድ በጣም አግባብ አይመስለኝም። ግን እኔ የምለው ምንድነው መሰላችሁ፣ ተመስገንን ተውት። ኦኬ ቱ ቢ ኦነስት ተመስገንን ተውት። ኦኬ እሱ ተናዶ በንዴት ይመስለኛል መናገር የሌለበትን ነገር ነው የተናገረው። በተጨማሪ ደግሞ አንዳንዴ ምን አለ መሰላችሁ፣ ትክክለኛው ማንነታችሁ የሚገለጽበት ጊዜ አለ። ገባችሁ? እንደዚህ አይነት ነገሮች ደግሞ የሚገለጹት ስትበሳጩ፣ ስትናደዱ፣ ስትደሰቱ ምናምን ነው። አሁን ተመስገን የሆነው እንደዛ ነው። ሳያስበው ትክክለኛ የሚያስበው ነገሮች ላይ ያለውን ቪው በፊት መናገር የማይፈልጋቸውን ነገሮች አሁን ሳያስበው ተናገረ። ገባችኋ? ስጠየቅ ነበር አለ እንግዲህ እሱ እንድሰራ ስለ አርሲ ምናምን ዲና ያርጋለሁ አለ። አሁን ለምን እንዳረገ በግልጽ ተናገረኝ ነው። መጀመሪያ መናገር አልፈለገም ነበር። አያችኋ? ስለ ፖለቲካ ማውራት አይፈልግም ነበር። እኔ ፖለቲከኛ አይደለሁም ምናምን ነገር ያለ ያወራ ነበር። አሁን ደግሞ ስለ ፖለቲካ አመለካከቱ ተናገረ። አያችኋ? ትንሽ አንዳንዴ ራሳችሁን ማለት ነው መሆን ጥሩ ነው ነው መደበቅ አስፈልግም። እንደዚህ አይነት ነገሮች ሲመጡ በህይወታችሁ በጣም ስትደሰቱ፣ በጣም ስታዝኑ ትክክለኛ ማንነታችሁ ትክክለኛ የምታስቡት ነገር ስለሚወጣ ጥሩ አይደለም። ችግር የለውም። ምን ያን በፖለቲካ አመለካከቱ ችግር የለብኝም ትብላለች። ምክንያቱም ሁላችንም የራሳችን የሆነ አመለካከት አለን። ግን እንደዚህ ቤተክርስቲያን ውስጥ ኢንቮልቭ እያደረጉ ግን በጣም ቢያንስ እንኳን ንግግርን ማሳመር የሚባል ነገር፣ ቃላቶችን መምረጥ የሚባል ነገሮች አሉ። እንደዛ አድርጎ ቢናገረው ጥሩ ነበር። ግን በንዴት ነው የተናገረው። ኦኬ ተበሳጭቶ ነው፣ በብስጭት ነው የተናገረው። ስለዚህ እኔ ብዙም ስለሱ ማለት አልፈልግም። ግን የሞቱ ሰዎች የሉ ምናምን ነገር አርሲ ላይ ምናምን ነገር ያለው ግን ይደብራል። ያላፋ ዝማሬን ደግሞ እንዴት እንዳለ አይታችኋላ። በጣም ነው የሚያስጠላው ቱ ቢ ኦነስት። ኦኬ በጣም ነው የሚያስጠላው ያለበት መንገድ እጄ እዛ